የተወደዳችሁ የእግዚአብሔር ቤተሰቦች አንድ ልብ እናስብ። አሁን የሚያስደንቃችሁ ነገር በአንድ ቤተ ክርስቲያንና በሌላ አጥቢያ መካከል አንድ ልብ መሆን የለም። ፉክክር ነው የሚኖረው። እኔ ስለ ባህር ዳር አይደለም የማወራው። በጣም ይቅርታ አድርጉልኝ። እግዚአብሔር በሚያውቀው የትም ከተማ ማሰብ ትችላላችሁ። በማርያም በቤተ ክርስቲያንና በሚካኤል ቤተ ክርስቲያን፣ በገብርኤል ቤተ ክርስቲያንና በጊዮርጊስ ቤተ ክርስቲያን ፈጽሞ የተለያየ ማለት ነው። ወይም በአቡነ ገብረ መንፈስ ቅዱስ እና በተክለ ሃይማኖት ብታዩት የተለያየ ፉክክር፣ ከሰንበት ትምህርት ቤት ከሰንበት ትምህርት ቤት ፉክክር፣ ጽዋ ማህበር ከጽዋ ማህበር ፉክክር፣ እኔ በልጥ አንድ ልብ ፈጽሞ የለም። ስታመጡት ወደ እያጠባች ነው። ወደ መቅደስ ብታመጡት፣ ወደ ቤተ ክህነታችን ብታመጡት፣ ወደ የራሳችን ብንወስደው፣ ወደ ቤት ብትወስዱት፣ ሰው በስጋው ደግሞ ተጋብቶ በተክሊል ተጋብቶ አንድ አካል ሆኖ ሚስት ከአባቷ ተለይታ ባል ከማን ተለይቶ ከእናቱ ተለይቶ አንድ አካል ከሆነ በጣም ብዙ ልብ። እንዲህ ያለ ነገር ማን ያመጣብን? ምን ስላላወቅን ነው አንድ ልብ የሆን ነው? አሁን ለምን ይሄን ርዕስ እንዳነሳሁት ታውቃላችሁ? ኢንተርኔት ውስጥ ብትገቡ ሁሉም ሰው የቤተ ክርስቲያን ተቆርቋሪ ነው። ሁሉም ሰው። መፍትሄው ግን የማን ነው? የየራሱ ነው። ያም እንዲህ ነው፣ ቤተ ክርስቲያን እንዲህ መደረግ አለበት፣ ያም ተነስቶ ሲኖዶስ እንዲህ ማድረግ አለበት፣ ያም ይመጣና ቤተ ክህነት እንዲህ ማድረግ አለበት፣ ሰባኪዎች እንዲህ ማድረግ አለባችሁ፣ እንትና እንዲህ ማድረግ አለባችሁ ይላል። አሁን ስለ ቤተ ክርስቲያን ችግር እንኳን ገብታችሁ ዩቲዩብ ላይ ወይም የሆነ ላይ ብታዩ 100 ሰው ከተናገረ 100 አይነት መፍትሄ ነው የሚመጣው። ያ በራሱ ችግር ነው እየተናገርኩት ያለ ያ በራሱ ችግር ነው። ሰዎችም የሚፈልጉብን ዲያብሎስም የሚሰራው እንዲህ ያደረገ ነው። ለቤተ ክርስቲያን የተቆረቆር እየመሰለን 100 አይነት ሐሳብ በማሰብ ሳንሰበሰብ ስለመሰብሰባችን የተለያየ ሐሳብ እያወራን ተበትነን እንጨርሳለን። እውነቴን ነው የምነግራችሁ። የሶራ ቤተ ክርስቲያን የበተላት ይሄ ነው። ግማሾቹ እንደ ኤፍሬም ያስባሉ፣ ግማሾቹ ደግሞ እንደ አንዱ ያስባሉ። የአርመን ቤተ ክርስቲያን ሊበትናት አሁን አደጋ ላይ ናት። ዛሬ ራሱ አሁን በዚህ ወቅት እንኳን ያ ችግር የመጣው ከዚህ መከፋፈላቸው ነው። አንድ ልብ ግን የሚኖረን ከቤት ተጀምሮ ነው። እስቲ ይሁት፣ እስቲ ሰበካ ጉባኤውን ይሁት፣ እስቲ ህንፃ ኮሚቴውን ይሁት። የማንን የዚህን ደብር አላልኩም። የትም 100 ኮሚቴ ካለ 100 ሐሳብ፣ 10 ኮሚቴ ካለ 10 ሐሳብ፣ 3 ሰው ስብሰባ ላይ ከተቀመጠ 3 ሐሳብ፣ ሁሉም የራሱ ነው። እንዴ እንትና ግን ስርዓት ብትይዝ ነው። አይቻለሁ ተደጋጋሚ ሁልጊዜ እኔ ሐሳብ ስሰጥ የምትቃወመው ነገር አቁ። ከዚያ ሰፈራቸው አንድ ከሆነ ሁላቸውም ቀበሌ 29 ከሆኑ ባህር ዳር ስለሌለ ማለት ነው አለ እንደ 29 ከሌለ 30 ላድርገው ብዬ ነው። ቀበሌ 29 ከሆነ አንደኛው ምን ይለዋል ማለት ነው። አዎ ቅድም አቶ እንትና እንደተናገሩት አንተ እረፍ። ምክንያቱም ሁላቸውም ቀበሌ 29 ናቸው። ጉዳዩ እግዚአብሔር የሚባል ነገር በስብሰባ መታሰብ ትቷል። ምንድነው የሚታሰበው ሲባል ጎጥ፣ ምንድነው የሚታሰበው ጉርብትና፣ ምንድነው የሚያሰበው የግል ክብር። ጉዳዩ ምንድነው? ጉራ። ጉዳዩ ምንድነው? ማስመሰል። ጉዳዩ ምንድነው? እገሌ ትልቅ ሰው ነው መባል መፈለግ። በፍጹም ለእግዚአብሔር ትዝ ይለናል። አሁን ስብሰባ ላይ እስቲ እግዚአብሔር ትዝ የሚለው እንደ በሞት ስብሰባ ላይ ሐሳብ ስትሰጡ እግዚአብሔር ትዝ ካላችሁ ብፁዓን ናቸው። እውነት ያመኑትም ስንት ልብ ነበራቸው? ንገሩኝ እንጂ። ያ አንድ ልብ ምንድን ነው የሚለውን ልንገራችሁ። አሁን ጨርሻለሁ መፍትሄ። ያ አንድ ልብ ምን እንደሆነ ክርስቲያኖች ልነግራችሁ ነው። ክርስቲያኖች ቤተ ክርስቲያንን አንድ የሚያደርጓት አንደኛው እንደ ሰው ሲሆኑ ነው። እስኪ እንደ ሰው በሉ። ልቡን ኋላ ነግራችኋለሁ። እስኪ እንደ ሰው በሉ። ሁለተኛው እንደ ህንፃ ሲሆኑ ነው። እስኪ እንደ ህንፃ በሉ። እንደ ህንፃ ቅዱስ ጳውሎስ እንደ ሰው እንድንሆን አንደኛ ቆሮንቶስ ምዕራፍ 12 ላይ አለ። ልንገራችሁ። አይን በሉ፣ ጆሮ፣ አፍንጫ፣ አፍ፣ እጅ፣ እግር በሉ፣ ኩላሊት። ስንት ልብ ነው ያላችሁ? ንገሩኝ እንጂ። ስራቸው ስንት አይነት ነው? አቤት። አይን ያያል በሉ፣ ጆሮ፣ እጅ፣
እግር፣ አፍ። የተለያየ ስራ ግን ስንት ልብ? ንገሩኝ እንጂ። የተለያየ ስራ ስንት ልብ? አንድ ልብ። የተለያየ ስራ ማለት ጸጋችን ስንት ነው? ንገሩኝ እንጂ። አንዳችን ቄስ እንሆናለን፣ አንዳችን ዲያቆን፣ አንዳችን ምዕመን እንሆናለን። የተለያየ መክሊት አለን። በተለያየ እንዳልኩት አሁን በሰንበት ትምህርት ቤት፣ በማህበረ ቅዱሳን፣ በጽዋ ማህበር፣ በዚህ በተለያየ እንደ መክሊታችን ገብተን ልናገለግላት እንችላለን። ቤተክርስቲያን በየድርሻችን መክሊታችን ይብዛ ግድ የለም። ልባችን ግን ስንት ይሁን ነው እኔ የምላችሁ። አሁን ለቤተ ክርስቲያን በመቆርቆር የማይታሰብ እቅድ፣ የማይመሰረት ማህበር፣ የማይደረጅ ጽዋ ምን የለም። ሁሉም ተቆርቁሮ መግለጫ ይሰጣል። ምን ይላል? ግን አንድ ልብ ይኖረን። ሰማችሁ ወይ? ሁሉ ደግሞ ስርዓቱን ጠብቆ በየቦታው ይኖራል። እስኪ በየቦታው ንገሩ እንጂ። አይን ለምሳሌ የት ነው የሚኖረው? ሁልጊዜ ሁላችሁ የራሳችሁን አሳዩ። እዚህ በሉ እንጂ። ጥሩ። አይን ከእግር በታች ቢሆንስ? ጫማ ውስጥ ቢሆን በረገጥክ ቁጥር ስታለቅስ ትውላለህ ማለት ነው። ሁሉ የሚያምረው ቦታው ላይ ሲሆን ነው። እስኪ ቦታው ላይ ሲሆን ነው በሉ ንገሩኝ እንጂ። አዎ እግር እያጣበቀ ቢያጎርሰንስ? እንደዚህ ትቢያ ስትቅም ትውላለህ ማለት ነው። ሁሉም በቦታው ነው በሉ እንጂ። ምዕመኑ የምን ስራ ይሰራል? ካህኑ የምን ስራ ይሰራል? እናንተም በዚህ ቦታችሁ አትበጥብጡ። ብድግ ብለን ጳጳስም ያምረናል፣ ፓትርያርክም ያምረናል። እማንነካካው ነገር የለም። እናማስለዋለን ገብተን ማለት ነው። ምን አለብህ ወንድሜ፣ አገር ጥሎ መሄድ ለውሸት ይበጃል ይላል ያገራችን ሰው። እያወራሁት አሜሪካ አውሮፓ ሆናችሁ አታውሩ አላልኩም እኔ። እሺ ያልኩት ምንድን ነው? ምዕመንነታችሁ ለወሬ የተመቻችሁ ነው። ምዕመንነታችሁ ለመሳደብ ተመቻችሁ። ምዕመን አይደል አንተ የራስህ እኔማ ኃጢአተኛ ነኝ ብለህ ታወራለህ ማለት ነው። እኔማ ኃጢአተኛ ነኝ አባቶች እንጂ እኔማ ኃጢአተኛ ነኝ። አንተ የኃጢአት ንግድ ፈቃድ አውጥተሃል። ለአንተ ማን ፈቅዶልህ ነው? አንተ ስትሆን ኃጢአተኛ ሆኖ የማውራት መብት ይፈቀድልሃል። ቄስን ሲሆን እንደሚፈልጋችሁ የማብጠልጠል መብት አላችሁ። ሁላችን የድርሻችን እንወጣ። ማናችንም ለማናችንም ተጠያቂ አይደለንም። እኔም ኃጢአተኛ ነኝ፣ እናንተም ኃጢአተኛ ናችሁ። ሁላችንም እግዚአብሔርን በድለናል፣ ቤተክርስቲያንን አሳዝነናል። እንዲህ እንድንሆን ሁላችንም ድርሻ አለን። ኃጢአትም ሰርተናል፣ ጎስቁለናል፣ ረክሰናል፣ በድለናል፣ ሰንፈናል፣ ደንቁረናል፣ አላዋቂዎች ሆነናል። እነማን? ሁላችን። እገሌ ለገሌ ነው እያልን ብንሆን አይሆንም። ጅብ ሲመጣ ጅቡ በአጋጣሚ እዚህ ላይ ከደረሰ እግር ብድግ ብሎ አልሮጥም። ለምን? ጆሮ ቀድመን መስማት ነበረብን፣ አይን ማየት ነበረብን። ቀድመን እኔ ከዚህ በኋላ አልንቀሳቀስም ብትል ይቀረጭምሃል። ባየሁ ሰዓት ሩጥ፣ ተጠያቂው ኋላ ይመረምራል። አሁን እኛ እውነቴን ነው ጎበዝ፣ ሰይጣን እንደ ጅብ ሊውጠን አጠገባችን ነው ያለው። ማንም ተጠያቂ ይሁን ማንም ተጠያቂ ይሁን፣ ብቻ ግን ከጅቡ እንሩጥ። አውሬ ሊበላን ነው፣ እሱም ሰይጣን ነው። ቤተክርስቲያንን ሊውጣት ነው። ተያይዘን መሮጥ ነው። ኋላ ተወቅሰዋለሁ ወንድም፣ እንግዲህ የለም ዝም ብለን አሁን እንሩጥ። አሁን ዝም ብለን እንደጋገፍ። አንተ ነብር እየመጣ ጅብ እየመጣ እገሌ በቀደም የተሳደብከውን ነገር ረፍ አይባልም። መጀመሪያ ሩጥ አምልጥ። መጀመሪያ ዲያብሎስ ይተወን። መጀመሪያ ከክርስቶስ ጋር እንገናኝ። እኔ የምነግራችሁ እሱን ነው። በሩ ነው እንደ ሰው ሕዋሳት ተባብረው ሰውየውን እንደሚያኖሩት በአንድ ልብ ግን ያስባሉ። እሱን ልብ ገና አልተናገርኩትም። የመጀመሪያው ሁለተኛው እንደ ህንፃ ነው። እስኪ እንደ ህንፃ በሉ። ኤፌሶን ምዕራፍ 2 ቁጥር 21 ላይ ሁሉም እንደ ህንፃ በስርዓት ተጋጥሟል ይላል። እንደ ህንፃ እኛ ለቤተ ክርስቲያን መጀመሪያ እንደ ሰው እንሁን። ሁላችንም በመክሊታችን እናገልግል። በጆሮአችን አንዳችን አይን፣ አንዳችን ጆሮ፣ አንዳችን ጣፊያም ሆነ አገልግል። ብቻ ቤተ ክርስቲያን ውስጥ እኔ አስፈልጋለሁ ብላችሁ አስቡ። ኑ እዚህ ውስጥና አብረን እንጋጠም ነው የምላችሁ ያለ። ከዚያስ እንደ ህንፃ ይጋጠም ብሏል። ህንፃ ሲሰራ ልንገራችሁ፣ በጣም ምርጥ ድንጋይ ከየት ነው የሚመጣው? እስኪ ንገሩኝ። እስኪ ከሩቅ አገር ቤተክርስቲያን ድንጋይ አጭነው የሰሩ ባለ እግዚአብሔር ለምሳሌ ሲያሰራ አውቃለሁ። ከአክሱም ማስመጥቷል እንዴ መላከ ሰላም አሉ። ከየት ነው ያመጣችሁ ድንጋይ? እኒኛው ከአክሱም ድንጋይ አምጥተዋል። ሲሰራ ስለማስተው ባለ እግዚአብሔር እየተሰራ ሳለ ጉባኤ መጥቼ ስለማውቅ ነው።
ከአክሱምም ድንጋይ ምርጥ ድንጋይ አስመጥተዋል። ከየትም መጥቷል። እነዚያን ምርጥ ድንጋዮች እያመጣን ቁጭ፣ እችን ድንጋይ እዚች አካባቢ ቁጭ፣ ያችኛዋን ደግሞ ጥሩ ድንጋይ ነሽ እዚያ ቁጭ፣ ከዛ ደግሞ እዚያ ቁጭ ብናደርጋት የፈለገ ምርጥ ድንጋይ ቢሆን ካልተጋጠመ ቤት ይሆናል አይሆንም? እስኪ ንገሩኝ እንጂ ካልተጋጠመ ቤት አይሆንም። ድንጋዩ ምርጥ ድንጋይ ይሁን፣ ከየትም ይምጣ፣ ብቻ ግን ድንጋዩ ምርጥ ይሁን። እስኪ ከየትም ይምጣ በሉ፣ ብቻ ድንጋዩ ምን ይሁን? ምርጥ ይሁን። ይጠረባል፣ ይስተካከላል። እኛም ብዙ የሚጠረብ ነገር አለን፣ ብዙ ወልጋዳ ነገር አለን፣ ብዙ ያበጠ ነገር አለን። መጠረብ፣ መስተካከል፣ መቃናት ያስፈልጋል። የሚጣልም አለን። ያ በክህነትም በትምህርትም በጸሎትም በምህላም በቅዳሴም ተጠርቦ ለቆን ለየብቻችን ተቀምጠን ሁላችን ለየብቻችን እየደነፋን ቤተክርስቲያንን ልናቆማት አንችልም፣ እናፈርሳታለን እንጂ። አንድ ሆነን ከተጋጠምን ግን የትኛው ማህበረ ቅዱሳን ከሰንበት ትምህርት ቤት ከማህበረ ቅዱሳን ማህበራት ተሰብስበው ከቅዱስ ሲኖዶስ ከምዕመናን ጋር ህብረት ካለን የሰባኪያን ህብረት ለብቻው መነኮሳት ለብቻ የተለያየ ሐሳብ ማሰብ የተለያየ መክሊትን ይዞ መስራት ችግር የለውም። ተለያይቶ ግን መጓተት ግን አንዱን መጎተት ግን አንድ አያደርገንም። አንድ ልብ በሆነ የምንችለው መተን ስንጋጠም ነው። እንደ ህንፃ መጋጠም ድንጋዩ ተጠርቦ ደግሞ በቦታው ነው። ትንሿ ድንጋይ በትልቁ ቦታ ድንጋይ ላይ አትቀመጥም። እንዳቅማቸው ነው። መግጠሚያም ይሆናል፣ ከላይ መደምደሚያም ይሆናል። መሀል ላይ የሆነች ቀዳዳ ላይ ሄዳ መታ ግጥም ብላ ቤቱን የምታሳምር ድንጋይም አለች። እንደ አቅማችን ቤተክርስቲያን ቀዳዳ ላይ መግባት እንችላለን። እንደ አቅማችን ምንም እንሆን፣ ግን አንድ ልብ መሆን ያስፈልገናል።